ለኢትዮጵያ እንድትሰጥ ህዝቦቿን ማናቸውም ክፍል ከምንም ነገር በላይ ለሰው ህይወት ከፍተኛ ጥንቃቄ እንዲያደርግ የኢትዮጵያ ሃይማኖቶች ጉባኤ አሳሰበ። ጉባኤው በወቅቱ የሀገሪቱ ሁኔታ ላይ ባወጣው የአቋም መግለጫ ከሁሉም በላይ ኃላፊነት ያለበት መንግስት በመሆኑ ባርቆ አስተዋይነትና አባታዊ መንፈስ ተገቢውን ሁሉ እንዲያደርግ ጠይቋል። ህዝቡም ከጥላቻ ከአድማና ከሁከት እንዲርቅና ጥያቄውን በሰላማዊ መንገድ እንዲያቀርብ ጥሪ አስተላልፈዋል። እስክንድር ፍሬው ዝርዝሩ ልኳል። ሰላምህን ለሀገራችን ለኢትዮጵያ እንድትሰጥ ህዝቦቿን እንድትጠብቅ በፍቅር በሰላም መኖር እንድንችል አሁንም ያንተ ጥበቃ እንዳይለየን እንለምንሃለን። ከሀገሪቱ ህዝብ ከ97 ከመቶ በላይ የሚሆነውን እንደሚወክሉ የሚገልጹ ዋና ዋና ሃይማኖቶች የተሰባሰቡበት ነው የኢትዮጵያ የሃይማኖት ተቋማት ጉባኤ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን፣ የኢትዮጵያ ሰባተኛ ቀን አድቬንቲስት ቤተ ክርስቲያን፣ የኢትዮጵያ ቃለ ሕይወት ቤተ ክርስቲያንና የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ናቸው አባላቱ። በጋዜጣዊ መግለጫው ላይም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስና ሌሎችም ተገኝተዋል። በኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ዘሪሁን ደጎ የተነበበው መግለጫ ለሁሉም ወገኖች ጥሪ የቀረበበት መልእክት የተላለፈበት ነው። የሰው ሕይወት እንዳይጠፋ መንግስትም ለውይይት ዝግጁ እንዲሆን ጠይቋል። በሀገራችን የተለያዩ አካባቢዎች የተከሰተው ግጭት ለማርገብም ሆነ ሀሳብ ለመግለጥ በሚደረግ ጥረት ማንኛውም ክፍል ከምንም ነገር በላይ ለሰው ሕይወት ከፍተኛ ጥንቃቄ እንዲያደርግ እናሳስባለን። 2. የሀገራችን መንግስት በሀገር ጉዳይ ያገባናል ከሚሉ አካላት ሁሉ ጋር በመነጋገር የህዝቡን ብሶትና ጥያቄ በአግባቡ እንዲያደምጥና ፈጣን ምላሽ እንዲሰጥ እንጠይቃለን። 3. በሀገራችን በተለያዩ አካባቢዎች በተከሰተው አለመግባባት ምክንያት ሕይወታቸውን ያጡና ንብረታቸው የወደመባቸው ዜጎች የሚቋቋሙበት ሁኔታ እንዲመቻች እንጠይቃለን። 4. ከተለያዩ የሀገራችን ክፍሎች የተውጣጡ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ምሁራንና የንግዱ ማህበረሰብ የሚሳተፉበት የሰላም ግብረ ኃይል በማቋቋም ብሔራዊ መግባባት፣ እርቅና የህሊና ፈውስ እንዲፈጠር ለምናደርገው ጥረት መንግስትና ህዝባችን አስፈላጊውን ድጋፍ እንዲያደርግ እንጠይቃለን። ከፍተኛው ኃላፊነት የመንግስት ቢሆንም ከዜጎችም የሚጠበቅ ነገር መኖሩን መግለጫው አመልክቷል። የተለያየ እምነት ተከታይ የሆናችሁ መንፈሳዊ ልጆቻችን በይቅርታና በምህረት እርስ በርሳችሁ ተቀባብላችሁ ለሰላምና ለሀገር ልማት እንድትቆሙ የሀገራችሁ ልጆች የሆኑትን ኢትዮጵያውያንን በሙሉ እንደ ወንድምና እንደ እህት እንድትመለከቱ ከጥላቻ፣ ከአድማ፣ ከውከት እንድትርቁና ጥያቄያችሁን በሰላማዊ መንገድ እንድታቀርቡ አባታዊ ጥሪያችንን እናስተላልፋለን። 6. መሰረተ ልማቶች የሀገራችን ሀብት እንደመሆናቸው መጠን በዜጎቻችን ሁሉ ጥበቃና እንክብካቤ እንዲደረግላቸው እንጠይቃለን። 7. ከሁሉም በላይ አሁን በሀገራችን ያለው ግጭት ወደ ሰላም የመለወጥ ከፍተኛ ኃላፊነት ያለበት መንግስት ስለሆነ ባርቆ አስተዋይነትና አባታዊ መንፈስ ተገቢውን ሁሉ እንዲያደርግ እየጠየቀን ህዝባችንም ሀገራዊ ኃላፊነቱን በአግባቡ እንዲወጣ እናሳስባለን። 8. ከሀገር ውስጥም ሆነ ከውጭ ሀገር ለህዝብ መረጃዎችን የምታስተላልፉ የመገናኛ ብዙሃን፣ ማህበራዊ ድህረ ገጾች እና ግለሰቦች ህዝብን ወደ ጥላቻ፣ ግጭትና ሁከት ብሎም ክቡር የሆነውን የሰው ሕይወት ወደ ማጥፋት ከሚመራ ማንኛውም እንቅስቃሴ እንድትቆጠቡ አጥብቀን እናሳስባለን። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። የኢትዮጵያ ሃይማኖት ተቋማት ጉባኤ መሪዎችና የበላይ ጠባቂዎች መስከረም 26 ቀን 2009 ዓ.ም አዲስ አበባ ኢትዮጵያ። የሃይማኖት መሪዎቹ ጥረት ጅምር ቢሆንም የአገሪቱን ጠቅላይ ሚኒስትርና የተቃዋሚ ፓርቲ መሪዎችን እስከ ማነጋገር ሊዘልቅ እንደሚችል የጉባኤው ዋና ጸሐፊ መጋቢ ዘሪሁን ደጉ አስታውቀዋል። ከእርሳቸው ጋር ያደረግኩትን ቃለ ምልልስ በሌላ ዘገባ እመለስበታለሁ። ለአሜሪካ